በዓለም ላይ ካሉ ሀገራት ሁሉ ባላት የቴክኖሎጂ እድገትና ወደር የሌለው ውበት በመጀመሪያ ደረጃ የምትጠቀሰው ዱባይ ነች። ይህች ከተማ ብር እንደ ውሃ የሚፈስባትና እጅግ በጣም የተቀናጡ ሀብታሞች የሚጎበኟት በምድራችን ላይ በብቸኝነት የምትጠቀስ ከተማ ናት። በከተማዋ ከሚታዩት እጅግ ዘመናዊ የፖሊስ መኪናዎች ጀምሮ በዘመኑ ቴክኖሎጂ ውሃ ላይ እስከ ተገነባው የቡርጅ ከሊፋ ህንፃ ድረስ መገኛ የሆነችና እጅግ ቅንጡ የሆነን ህይወት እንደ ተራ ህይወት የሚኖርባት ከተማም ናት። በዚህ ቪዲዮ ላይም በዱባይ ከተማ የሚገኙና በተቀረው የዓለም ክፍል የሌሉ 10 እጅግ አስገራሚ የሆኑ ነገሮችን ልናሳያችሁ ወደናል። ከናንተ የሚጠበቀው ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግና ለሌሎችም ተደራሽነታችን እንዲሰፋ ሼር ማድረግ ብቻ ነው። እስከ ቪዲዮ ማለቂያ ድረስ አብራችሁን ሁኑ። 10ኛ በቤተ መንግስት ውስጥ የሚገኘው ስታርባክስ። የቡና አፍቃሪ ናችሁ? የቡና አፍቃሪ ከሆናችሁና ያላችሁት በዱባይ ከተማ ከሆነና የስታርባክስ ቡናን ለመጠጣት ከፈለጋችሁ እመኑኝ አይቢኤን ባቱታ ሞል የመጀመሪያ ምርጫችሁ መሆን አለበትም። ይህ ሞል ልክ እንደ ሌሎች ሞሎች ሳይሆን ታሪካዊና የበፊት የዱባይ ገዢ መኖሪያ የነበረ ቤተ መንግስት ነው። እዚህ ሞል ላይ የሚገኘው የስታርባክስ የቡና መሸጫ ላይ ሆናችሁ የምትጠጡት ካፑቺኖ ደግሞ የተለየ የሚያደርገውም የሞሉ ውብና ማራኪ የሆነው እይታ ነው። እዚህ ሞል ላይ ያሉት ነገሮች እጅግ ማራኪና ቀልብን የሚገዙ ሲሆን የአንዳሉዥያ፣ ግብጽ፣ ቻይና፣ ህንድና ፐርሺያ ቅርሶች የተሰባሰቡበት ቦታ ነው። ታዲያ ምግብ ቤት እንኳን ባትወዱ ወይም ደግሞ ቡና መጠጣትም ፍላጎት ባይኖራችሁ እንኳን በዚህ አይቢኤን ባቱታ ሞል ላይ ተገኝታችሁ አስገራሚውን ቤተ መንግስት መመልከት አለባችሁ። 9ኛ ረጅሙ ዚፕላይን። አንድን ከተማ ከከፍታ ላይ ሆናችሁ ለዛውም ልክ እንደ ባቡር እየተምዘገዘጋችሁ የማየት እድሉን ብታገኙ ምን ታደርጋላችሁ? ይህ በዱባይ የሚገኘው ረጅሙ የዚፕላይን ትዕይንት ታዲያ ከመሬት 170 ሜትር ከፍታ ላይ የሚገኝ ሲሆን ከዚህ ከፍታ ላይ በመሆን ከአምዋጅ ህንፃ ላይ መነሻችሁን አድርጋችሁ የዱባይን ውበት እያደነቃችሁ በ80 ኪሎ ሜትር ፐር ሃወር ትምዘገዘጋላችሁ። ይህ የዚፕላይን ጉዞ የ1 ኪሎ ሜትር ርቀት ያለው ሲሆን በ16 ዲግሪ አንግልም ቀና ይላል። ታዲያ ከአምዋጅ ህንፃ ላይ መነሻችሁን ያደረጋችሁ በማሪና አካባቢ በሚገኘው የዱባይ ማሪና ህንፃ ላይ ታርፋላችሁ። የአስገራሚ ሆነውን ልክ እንደ ወፍ ከፍ ብላችሁ ዱባይን የምትቃኙበት አስደናቂው ትዕይንት ታዲያ ለአንድ ግለሰብ በግል ከሆነ 650 ድርሃም ማለትም $178 የሚያስከፍል ሲሆን በግሩፕ ከሆነ ደግሞ 2 እጥፍ ጨምሮ ዘና ማለት ይቻላል። ታዲያ ይህ የዚፕላይን ትዕይንት የተጀመረው በዱባይ ሞል ላይ በ2015 ሲሆን በወቅቱም የጉዞው ርዝመት 500 ሜትር ብቻ ነበር። 8ኛ ባለማቀዝቀዣው የባስ መጠበቂያ። ዱባይ ላይ ያለው ሙቀት እጅግ ከመፋጀቱ የተነሳ ይሞቃል ሳይሆን ይጋረፋል በሚባል ደረጃ ላይ ደርሷል። ታዲያ የዱባይ መንገዶች ባለስልጣንም ይህን የራሱ የሆነ ማቀዝቀዣ ያለውን የባስ መጠበቂያ ቦታ እንዲሰራም አድርጓል። ይህ የማቀዝቀዣ ሲስተም ታዲያ በዱባይ ከሚገኙት 2700 የባስ መጠበቂያ ቦታዎች መሃል በ636ቱ ላይ ተገጥሟል። ታዲያ ዱባይ ለማንኛውም ጉዳይ ሄዳችሁ ሙቀቱ ሰላም ቢነሳችሁ በእነዚህ በተዋቡት የባስ መጠበቂያ ሳጥኖች ውስጥ በመቀመጥ ራሳችሁን ቀዝቀዝ ማድረግ ትችላላችሁ። 7ኛ ካያን ህንፃ። በዱባይ ረጃጅም የሆኑና የተለየ ዲዛይን ያላቸውን ህንፃዎች ማየት የተለመደ ነው። ይህ በዓለም ደረጃ ባለው ቅርጽና ርዝመት የመጀመሪያ ደረጃን የሚይዘው ካያን ህንፃ ታዲያ 90 ዲግሪ የተጠማዘዘ ነው። ይህ ማለት የትኛውም የህንፃው ወለል ላይ በሚገኝ አንዱ ክፍል ውስጥ ብትሆኑ እናንተ ያላችሁበት ክፍል 1.2 ዲግሪ ከታች ካለው ክፍል ሸሸት ያለ ነው። ማለትም በበረንዳ በኩል ወጥታችሁ ወደ ታችኛው ክፍል ስትመለከቱ የምታዩት የታችኛውን ክፍል በረንዳ ሳይሆን ግንብ የሸፈነውን ግማሽ መስታወት ነው። ካያን ህንፃ ታዲያ ባለው የተጠማዘዘ ቅርጽ ምክንያት የብዙዎችን ቀልብ መግዛት የቻለ የዱባይ መስህብ ቦታ ነው። 6ኛ ከሐይቅ በታች የሚገኘው ቅንጡ ሆቴል። ሐይቅ ውስጥ ለመዋኘት ገብታችሁ ወይም ደግሞ በጀልባ ተንሸራሽራችሁ ይሆናል። ዱባይ ላይ የሚገኘው የአትላንቲስ ሆቴል ግን ሙሉ በሙሉ የሚገኘው ሐይቅ ውስጥ ነው። ታዲያ ይህ አስገራሚ የሆነ ሆቴል ውስጥ ያሉት መኝታ ክፍሎች በረንዳ ያላቸው ሳይሆን ውቅያኖስ ውስጥ የሚኖሩትን ፍጥረታት የሚያሳይ መስታወት የከበበው ነው። ከሆቴሉ በታች የሚገኙት እነዚህ አስገራሚ የመኝታ ክፍሎች እጅግ ውድና ቅንጡ ናቸው። በዚህም ምክንያት የአትላንቲስን ሆቴል የሚጎበኙት በሀብት ፈርጠም ያሉ ቱጃሮች ናቸው። 5ኛ የአየር ንብረቱ በቁጥጥር ስር የሆነ የመኖሪያ መንደር።
ይህ የመኖሪያ መንደር ዲዛይን በአርክቴክት ሼክ መሐመድ ቢን ረሺድ አልመክቱም የተሰራ ሲሆን በውስጡም 100 ሆቴሎችና 20,000 ክፍሎችን የያዘ በዓለም የመጀመሪያው ከተማ ነው። በዚህ ከተማ ላይ ተፈጥሮ ምንም አይነት ተጽዕኖ አታሳድርም። ምክንያቱም የአየር ሁኔታው በቁጥጥር ስር በመሆኑ ሙቀት ወይም ደግሞ ብርድ የሚባል ነገር አይኖርም። ይህ ከተማ 4.5 ሚሊዮን ሜትር ስኩዌር የመሬት ስፋት ላይ የሰፈረ ግዙፍ ፕሮጀክት ሲሆን ዘ ሞል ኦፍ ዘ ወርልድ የሚል ስያሜንም ተሰጥቶታል። በውስጡም ግዙፍ የሆነ ሆስፒታልና የንግድ ቦታም በማካተት በመገንባት ላይ ይገኛል። ታዲያ ይህ ከተማ ሙቀት ከመቆጣጠርም በላይ በዓመት ከ180 ሚሊዮን በላይ ጎብኚዎችን የሚፈሱበት ቦታ እንደሚሆን ይታመናል። አራተኛ የልብ ቅርጽ ያለው የፍቅር ሐይቅ። በዱባይ አልኩዳ በረሃ ላይ በሰው ሰራሽ መንገድ የተገነባ አንድ ሐይቅ አለ። ይህን ሐይቅ ከከፍታ ላይ ሆነው ሲመለከቱት ሁለት የልብ ቅርጽ ያላቸውና እርስ በርስ የተገናኙ መሆናቸውን ትታዘባላችሁ። ታዲያ ከሐይቁ በታች በአማረ ቅርጽ የተጻፈ ላቭ የሚል ቃል አለ። በዚህ ሐይቅ ላይ ከ16000 በላይ ዛፎች የተተከሉ ሲሆን ዛፎቹም የበረሃውን ሙቀት መቋቋም የሚችሉ ናቸው። በመሆኑም በዚህ ስፍራ ላይ ቁጥራቸው በርከት ያሉ የጋብቻ ጥያቄዎችና የጋብቻ ስነ ስርዓቶች ተካሂዶበታል። ከዚህም በተጨማሪ በቦታው ላይ ተገኝቶ መዝናናትም ሆነ በሄሊኮፕተር ከፍ ብለው እየበረሩ የቦታውን ውበት መመልከትም ይቻላል። ሶስተኛ ቅንጡ የፖሊስ መኪኖችም። በዓለም የድንቃ ድንቅ መዝገብ ላይ በ2017 የዱባይ ፖሊሶች ቡጋቲ ቬይሮን መኪናን በመንዳት የዓለም ፈጣኑ የፖሊስ መኪና የሚለውን ክብረ ወሰን ለመያዝም ችሏል። የዱባይ ፖሊስ ቢሮ አስተዳደር የሆኑት ሜጀር ሱልጣን አልማሪ እንደተናገሩትም የዱባይ ፖሊስ የቡጋቲ መኪና ብራንድ የሆነውን ቬይሮን መያዙ ዱባይ ምን ያህል በኢኮኖሚ የፈረጠመ ፖሊስ እንዳላት የሚያሳይ እንደሆነ ተናግረዋል። ታዲያ ለሴት ፖሊሶችም የተለየ መኪና ተዘጋጅቶላቸዋል። ይህም ፌራሪ ኤፍኤፍ ሞዴል ነው እና አስባችሁታል? ቅንጡ መኪና ይዛችሁ ወደ ማደያ በመሄድ ነዳጅ ስትሞሉና እየተንፈላሰሳችሁ ወንጀለኞችን ስታሳድዱም። ሁለተኛ በሮቦቶች የሚጋለቡት ግመሎች እሽቅድድም። በተለያዩ ሀገራት የፈረስ ግልቢያ የተለመደና እንደ አንድ የስፖርት ዘርፍም ተወስዶ በኦሎምፒክ ደረጃ የሚካሄድ ነው። ታዲያ የፈረስ ግልቢያ ውድድር በብዙ ሚሊዮኖች የሚዛቅበትና እጅግ ውድ የሆነ የስፖርት ዘርፍ ነው። በዱባይ ግን ያለው የፈረስ ውድድር ሳይሆን የግመሎች ውድድር ነው። ታዲያ እነዚህ ግመሎች ደግሞ የሚጋለቡት በትናንሽ ሮቦቶች መሆኑ ነገሩን የበለጠ አስገራሚ ያደርገዋል። እነዚህ ሮቦቶች ከህፃናት መጫወቻ የበለጠ መጠን የሌላቸው በመሆኑ ምክንያት ግመሎቹ ላይ ለማስቀመጥ እጅግ ቀላል ናቸው። ታዲያ ሮቦቶቹ የራሳቸውን የሬዲዮ መነጋገሪያ የተገጠመላቸው በመሆኑ የግመሎቹ ባለቤት ሮቦቶቹን በድምፅ በመቆጣጠር ግመሎቻቸውን እንደፈለጉ መጋለብ ይችላሉ። ይህ ውድድር ዱባይ ላይ ታዋቂነት ያተረፈና የቴክኖሎጂን ደረጃ የሚያሳየን ልዩ የሆነ ትዕይንት ነው። አንደኛ በወርቅ የተሰራ የሽንት ቤት ወረቀትም። አብዛኞቻችን ሽንት ቤት ከተጠቀምን በኋላ ሶፍት ወይም ደግሞ ወረቀት እንጠቀማለን። ታዲያ ይህን የሽንት ቤት ወረቀት ከወረቀትነት በዘለለ በወርቅ ቢሰራስ ብላችሁ አስባችሁ ታውቃላችሁ? በአውስትራሊያ የሚገኘው የሽንት ቤት ወረቀት ማምረቻ ድርጅት ታዲያ ይህን የዓለም ውድ የሆነውን የሽንት ቤት ወረቀት ማምረትም ችሏል። ታዲያ አንዱ የሽንት ቤት ወረቀት በባለ 22 ካራት ወርቅ የሚሰራ ሲሆን 1.2 ሚሊዮን የአሜሪካን ዶላር ያወጣል። ይህን ውዱን የሽንት ቤት ወረቀት ለሚያዝ ማንኛውም ሰው ታዲያ የሚመጣለት ወረቀቱ ለብቻው ሳይሆን ውድ ከሆነ ሻምፓይንና ከስጦታ ጋር ይሆናል። ዱባይም በአንዳንድ ሆቴሎቿ ላይ ይህን ወረቀት በማስቀመጥ የዓለማችን ታላላቅ ቱጃሮች አስበውት የማያውቁትን ጊዜ እንዲያሳልፉም ታደርጋለችም። አብራችሁን ስለነበራችሁ እናመሰግናለን። ሌሎችም አስገራሚ ቪዲዮዎችን ለመከታተል ቻናላችንን እንድትጎበኙ እናስታውሳችኋለን።